ሼባው የልጁን ፍቅረኛ ፓንት ካላሸተ ዝም ትላለች። ከዛ ሼባውን ወጣ ብላ ትመለከትና እንደሌለህ ካወቀች በኋላ ወደ ሻወር ትገባለች። ነገር ግን ሼባው እግሯን ጠብቆ ወዲያው ብቅ ይልባታል። ሻወሩንም ገና እንደከፈተች ሼባውን በሩን በስሜት ይዞ እሷን ያቀፈ እስኪመስለው ድረስ በስሜት ክንፍ ይላል። በጣም ጨንቆት በሩንም ለመክፈት ይታገላል። ከዛ ጥበብ ስትጠራው ከኪሱ ናሽናል አይዲ ያውጣና በሩንም ሰብሮ ይገባል። ነገር ግን በደመ ነፍሱ የያዘውን አይዲ እዛው ይጥላል። በምን እንደከፈተም የሚያውቀው ነገር አልነበረም። ትንሽ በሩን ከፈት አድርጎ ከጀርባ ሙሉ እርቃናን ገና ለ2 ሰከንድ እንዳየ ምቀኛ ከሩቅ አይመጣም ነውና ፍቅረኛዋም የኔ ፍቅር እያለ ድምፁን ሲያሰማ ሼባውም ሩጦ ይወጣል። እሷም ሻወሯን ጨርሳ እንደወጣች ፍቅረኛውም ይመጣና ግንባሯን ስሞ ሰላም ይላታል። እሷም ሁሉም ነገር ሰላም ነው በማለት የተፈጠረውን ነገር ሳትነግረው ታልፋለች። ፍቅረኛውም እሺ ብሎ ወደ ክላስ ይገባል። እሷም በጭንቀት ታብዳለች። እንዴት ብዬ ልንገረው በማለት ራሷንም ትጠይቃለች። እናንተም በሷ ቦታ ሆናችሁ አስቡ። የፍቅረኛሽ አባት በአንቺ ላይ ቢሻፍድ ምን ታረጊያለሽ? ከዛ ወደ መሬት ዝቅ ስትል የሼባውን አይዲ እዛው መሬት ላይ ተጥሎ ታገኛለች። ያ ፍቅረኛውም ሳያይ በመሄዱ ቀድሞ አስበልቶኝ ነበር ሳልነግረው እያለች ተበሳጭታ ትሄዳለች። ከዛ እንደነገው ለ3 ሆቴል ቁጭ ብለው ምግብ እየበሉ ፍቅረኛሞች በፍቅር ወሬ ሲያወሩ ሼባው እንደ አስም መድኃኒት ፓንቷን እያሸተተ ነበር። ከዛ የገዛ ልጁም ዞር ብሎ ሲያዋራው እሱ ግን ሐሳቡ እሷ ጋር ነበር። ጥሩ ፍቅረኛ ነው ያገኘው፣ በጣም ጸባዩም ይመቻል እያለ ስለ እሷ አድናቆቱን ይነግረዋል። ከዛ ልጁ ወደ እሷም ዞሩ ማናገር ሲጀምር ሼባው ከስር በእግሩ የእሷን እግር መዳበስ ይጀምራል። ፓርትቱ ይቀጥላል። ከቸኮላችሁ ደግሞ ሙሉ ፊልሙ ዩቲዩብ ላይ ያለላችሁ ፕሮፋይል ስር ሊንክ አስቀምጫለሁ፣ ገብታችሁ ማየት ትችላላችሁ።